ቴሌብር በብርሃን ፍጥነት የተወደደ ባጭር ጊዜ ውስጥ እጥፍ ድርብ የተራመደ አሁን ደግሞ አገልግሎቱ ይበልጥ እየላቀ ቴሌብር ሱፐር አፕን አስተዋወቀ። ቴሌብር ሱፐር አፕ የደህንነት አጥሩ ጠንካራ፣ በፊት ገጽና በጣት አሻራ የሚሰራ በውስጡ በርካታ መተግበሪያዎችን ይዟል። በአንድ የይለፍ ቃል ሁሉንም መጠቀም ያስችላል። ቴሌብር ሱፐር አፕ ሂሳብ በወቅቱ ባለመክፈል የሚመጣ የክፍያ ቅጣትን ያስቀራል። በቂ ሂሳብ ከሌሎት የብድር አማራጭ ያቀርባል። አስታውሱ፣ በመክፈል ደረሰኝ ይሰጣል። በቴሌብር ሱፐር አፕ በአንድ ጊዜ የቡድን ክፍያ መፈጸም ይቻላል። ግብይት ሲፈልጉ በአቅራቢያው ያለውን የቴሌብር ወኪል ይጠቁማል። አንድ ሰማይ ለከዋክብት ሁሉ መድመቂያ፣ እልፍ ጉዳይ በአንድ መተግበሪያ። አሁኑኑ የቴሌብር መተግበሪያውን ያዘምኑ አሊያም አውርደው በመጫን ሽልማቶን ያግኙ። ቴሌብር ሱፐር አፕ ኢትዮ ቴሌኮም። በእናትሽ በጣም የሚገርምሽ ነገር ይኸውልሽ፣ ይሄ ልዩ ያለ 10 ከሚደጋግመው ውሮ ደስ እንዲላት መሀል ላይ ውሮ ሚል ቢጨምርበት በጣም ደስ ይለኛል። ለነገሩ ይሄ የካርዲዮ መስኩላር ኢንዱራንስ ውሽ ይቅርታ የሙዚቃ ቋንቋ ተጠቀምኩብሽ መሰለኝ። እባክህን ወርቁ አታድርቀኝ። እንዲህ ረጫጠብ ብለሽ ከምትቀሪ ብትደርቂ አይሻልሽም? ይህንን በርሜል ማጥብበት ግራዋ አጥቼ ነበር። አንዴ ቀልድህን አውሰኝና ለጠብበት። ማጋድ ዘንድሮም በርሜል በግራዋ ነው የምታጥቡት? ወይኔ እኔ ግን ምፈራላችሁ በርሜሉ እንዳይመረቅን። የት ነበረ ግራዋ ያየሁት? ሱፐር ማርኬት ይሆናል። ምን ዘንድሮ ሱፐር ማርኬት ያልገባ እቃ የለም። ውይ ለካ አንቺ አልገባሽም። ቆይ እኔ ግን የምለው አሁን ለደገሱ በዚህ ሙሉ ጠላ ልጠምቂ ነው? ማን ሊጠጣላችሁ ነው? እኔ እንኳን መጠጥ ካቆምኩ ቆየው። ኧረ እባክህ እኔ እንደሆነ አልጠጣም አላለም። ማን ቢሰጥህ ነው የምትጠጣው? አተላውን ራሱ በዳቦ ትበላለህ። አይገርምም? ስነ ስርዓት እንያዝ። እኔ እዚህ ቤት ድግስ ስላለ ደም እንዳንፋሰስ ብዬ ነው እንጂ እና ስነ ስርዓት እንያዝ። ምን ጎሎብኝ ነው ደግሞ አተላ የምበላው? ከብት ስለሆንክ ታስፈራራኛለህ እንዴ? ይኸውልሽ ይሄን ድግስ ብዬ ነው የታገስኩሽ እንጂ ፈርቼሽ እንዳይመስልሽ። እና ስለማልችልሽ ነው። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ትሰማላችሁ? ይሄ ሁሉ ወጪ አውጥተን ስናበቃ የልጅቷ ምርቃት መበላሸት የለበትም። ስለዚህ አንዳችሁ የአንዳችሁ ውስጥ ስራ መግባት ክልክል ነው። የተመደባችሁበትን ስራ ብቻ መስራት። የወርዬ ምርቃት ፕሮሰሱ በጣም ከመርዘሙ የተነሳ በኤፒሶድ ቢከፋፈል ጥሩ ተመልካች የሚያገኝ። ዋው ምርጥ ሀሳብ ነው። እንደዛ ከሆነ ደግሞ እኔ ለምን ሳውንድ ስኮሩን አልሰራው? የብሬ ነው ብላችሁ ወሮ ተወልዳ እስክትሞት ድረስ በግጥም ሁሉን ነገር ጽፌ ያስቀምጫለሁ። እዛ ላይ እኮ ዜማ መለጠፍ ብቻ ነው። አንጀትህ ይለጠፍ። እኔ እኮ ቀልድ አይደለም የሚያስቡት። ሰማኛል። ምንም ስራ ሳንሰራ ጊዜው እየሄደ ነው እንዴ? አቡ ደግሞ ዱቄት ዕቃ ውስጥ ምን ትሰራለህ?
ጋሽ ብሪ ጤፉን ካልተሸከምኩ ብሎ ተጠግሮት እኮ ነው የመጣው። ልጆት የ6 ፈረስ ጉልበት አለው። ጎበዝ የኔ ልጅ። ውሮም በትምህርት ባትበልጣትም በማዕረግ በልጣታል። ስማ እሷ ዲግሪዋን ስጭን፣ አንተ ጤፍ ጫንክ። አየህ ሀገሪቱ ላይ ዲግሪ ካለውና ጤፍ ካለው ሰው ማን ተፈላጊ እንደሆነ ተረድተሃል። ልታጠበው ብዬ ኩፍ እንዳልል ፈርቼ ነው። አራግፉልኝ። አልታወቀም እንጂ እኮ ኩፍ ብለሃል። መጋገር ብቻ ነው የቀረህ። መጣሁ ጋግሬው ልምጣ። ካቤ አንተ ሄደህ እንጨት ፈላጭ አምጣ። አባ ደግሞ ለሚያስፈልጉ ነገሮችን ገንዘብ ማኔጅ ታደርጋለህ። በሊስቱ መሰረት ወጪዎችን ያወጣ የሚገዛዙ ነገሮች እንዲገዛዙ ታደርጋለህ። ወርቁ የአእምሮን ስራ እስቲ በተቻለ ሀቅ እንደው ይሄ ዝግጅት እስኪያልቅ ድረስ ራቅ ያለ ወደ ገጠር አካባቢ ዘመዶቻችን ጋር ብትቆይ ደስታዬ በጣም ይላል። ፓደን ለምን ሲባል ሆድህንና ወሬህን አልችለው። ይሁን እኔ ግን እንዳንተ አይደለሁም። ምን ታድርጋለህ? ከአቡ ጋር ሆናችሁ ሰፈር ውስጥ እየዞራችሁ መጥሪያ ታድላላችሁ። እንዴ እዚህ ቤት አሁንስ ምንድነው? አልበዛም እንዴ? ስራ እዚሁ እኔ ብቻ ነው እንዴ የምተገረረው? ሌሎቹ አይሰሩም? ለምንድነው እኔ ብቻ የምታያችሁ? ኮሶ ስለሆንክ ነው። አቦ እንዴ አንድ ያለች እህትህ እኮ ናት እንዴ አለች። ለካ አንድ የተማረች እህትህ እኮ ናት። የእሷ ፕሮግራም ላይ አንድ ቀን መስራት እንደዚህ ያነጫንጫል እንዴ? እንደዚህማ ማድረግ የለብህም። እኔ እኮ አብሬክ ብሰራ በጣም ደስ ይለኝ ነበር፣ ግን ያው እኔ የአእምሮ ስራ ስለሆነ የምሰራው ትንሽ ሰከን ብዬ ጊዜ ወስጄ ማሰብ አለብኝ። ለዛ ነው እንጂ አብሬ ብሰራ ችግር የለውም። ስራ እናንተ ለቤታችሁ ሲሆን ስራ ትጠላላችሁ፣ ለጎረቤት ሲሆን ግን ታሸረግዳላችሁ። በቃ እኔ ብቻ ነኝ እዚህ ቤት ውስጥ ያለሁት ማለት ነው። በጣም ጥሩ። የተመደባችሁበትን ስራ በትክክል መስራት ካልቻላችሁ ችግር የለም፣ ተውት። አንድ የገባሁባትን ጣጣ ልጨርስ። ከዛ በኋላ ግን የማደርገውን እኔ ነኝ የማውቀው። ምን ሰብስበሽ ልትገርፊን ነው? ሰብስባ ልታቃጥለን ነው። ከዚህ በላይ አንተ ፍጹም ነህ። አይሻልም አቡ? እነዚህ አሁን ለተጠሩት ሰዎች ገግመን መጥሪያውን ብንሸጥላቸው እሺ የሚዟቸው መቼም አያጣሩ። ዛሬ ልዩ ቀን ልደገ ወርቁ እሺ ቢያንስ እኔ ስለምጃለሁ። ኧረ ዘፋኙን አታድርቀው ወይ ውሃ ነገር ጋብዘው። ደበደደ ወድጄ መሰለ እንዴ? ሰው ድንገት እዛ መብራት ቢጠፋ በልቶ ጠጥቶ ላሽ ብሎ ዝም ሊል ይሄ ነው ዝም? እሺ እንዴ ትቀልዳለህ እንዴ? እኔ በዛው ዘፈኑን እቀጥሏለሁ። ለዛ ነው እያጠና ያለሁት። መቼም ከስፒከሩ አላንስም፣ ካነስኩኝ ሞቻለሁ። ተው ከመሰሎች ጋርማ አትፎካከር። እኔ የምለው እንደውም እኮ ከስፒከሩ አንተ ስለምትጮ ማለት ነው። ለምን ብሩን አንተ አትጠቀምበትም? እባክህ ዝም ብለህ አንኳኳ። ምን ለራስህ ይሄ ነው እንዴ? ፒስ ነው። እንካ አቤት ስጥልን። ስማ፣ በዚህ ድግስ ጠላታችንና ወዳጃችንን የምንለይበት ነው። እስቲ ለምን እንደደግስን ገምት። እንዳነበው መሰለኝ የሰጠኝ። እሺ አታብራራ እንዴ! እንዲህ በየቦታው የምትለፈልፍ ከሆነ አንተን ኮፒ አድርገን በትናል ነበር እንዴ? ኧረ አንጀት ይበተን እንዴ! እኔ ወድጄ ነው እንዴ? ይኸውልህ በዛውም እኮ የህብረተሰቡን ጥልቅ ሀሳብ ወስጄ ግጥም ለመጻፍ እንዲመቸኝ ብዬ ነው። አንተ አፍህን ትከፍታለህ እንዴ? አይን እንዳላጠፋለሽ ማን እንዴ? ምን ልትሆን ነው ያስገኝ? ኧረ እባክህ ይሄንን ወረቀት ሳንጨርስ የትም አትሄድም እያልኩ ነው። አንተ ምንድን ነው ጸብ የሚያምርህ ሁሌ እንዴ? ቆይ ግን ደጋሾቹ ሁሌ ካልተጣሉ ድግሱ ድግስ አይሆንም ማለት ነው? ያው በዘር በሃይማኖት ስለተከፋፈልን ነዋ። ስማ ብቻዬን አዞራለሁ እንዳትከተለኝ። እሺ? ኧረ እባክህ እኔ የምልህ እስቲ ድግሱ የምን እንደሆነ ገምት። ያው ያንተ የሙት ዓመት መጥሪያ እንደሆነ ያውቃሉ። ይቅርታ ከሬሳ ጋር መጣሁባችሁ። ሬሳ ነው ያልከው? ማን ነው ሬሳ ያልከው? እስኪ ገምት። ምንም እንዳትል እንዴ! እኔ ነው አይደል ሬሳ ያልከው? ሬሳ እንደሆንክ ካወቅክ አታድርቀኛ።
አይጋሽ ብለኝ የፈረንጅ ሽንኩርት ስለማያሰማ ያበሻ ይሻላል ብሎኛል። ያሰማል ነው ይሰማል ብሎኛል። አመት ለምዶ ይሆናል። ምን መሰላችሁ? እኔ ለልጄ የምደግሰው ባንክ ያለው ገንዘቤ አርጦ ነው መሰል አልወልድ ስላለኝ ነው። ከሚባክን ልጠቀምበት ብዬ ነው እንጂ ደልቶኝ አይደለም። እንደው ተመችቶኝም አይደለም። እንደው አታጋኑብኝ እባካችሁ። እንዴ በዛ ላይ ልጅ ነፍሰ ጡር ናት። ነፍሰ ጡሮች ደግሞ ፕሮግራም የላቸውም ታውቃለህ። ድንገት ተነስታ ድግስ አማረኝ ብትል ከየት ታመጣዋለህ? የአንቺን ፊት አሳያታለሁ። የተሸበረ ድግስ እኮ ነው የምትመስሊው። የድግስ ይላችኋል። ቆይ አሁን እሺ ምን እናድርግ? ምን እናድርግ መሰለህ? ወጪ እንዳይበዛብህ ከአንድ በሬ በላይ እንዳገዛ። ምን አሁን ሰው ድግስ ተጠርቶ ሲመጣ ለቤተሰቦቹ በፌስታል ይዞ መሄድ ጀምሯል። ስለዚህ ደግሞ እኛ ጥበቃ እንቀጥራለን። ጋሽ ብሬ በርበሬ ስላነሰ ግዛና ና ብለውኝ ነው። ታዲያ ልጫውን በዛ አታደርጉትም ነበር? ከአንድ በሬ በላይ አትግዛ ነው ያልከኝ? የሰፈሩ ሰው ሁሉ በእኔ ድግስ ነው እንዴ ስጋ አምሮቱን የሚወጣው? እኔ እንደውም 2 ገዝቼ እርባታ ለመጀመር አስቤ ነበረ። ትልቅ ምክር ነው የመከርከኝ። አመሰግናለሁ። እና ቆይ አሁን ምን ይሻላል? ምን ይሻላል? እንደኔ ግን ሙሉ በሬ ከምትገዛ 2 ንቅል ብትገዛ። 1 ንቅል አስመርቃለሁ ብዬ 2 ንቅል ልግዛ? መክሰር አይሆንብኝም? ጋሽ ብሬ ድጋሚ መጣሁ። ምናልባት ጫው ሊያንስ ስለሚችል እንደው ይዤ ልምጣ። እኔ የምልህ ቆይ መኖሪያ ሰፈርህ ራቅ ያለ ነው? ኧረ እዚህች እኮ ነች። 4 ታክሲ ነች። እኔ ታክሲው ልቻልህና ወደ ቤትህ ሂድ እስኪ። ጋሽ ብሬ የረዱን ጣጣ ልጨርስ እንጂ እኔ እሄዳለሁ። እንደው ጋሽ ወይ ደግሞ ምን ወይ ረስቼው ምን ረዱ የእድሩን ድንኳን ማስመጣት እንዳትረሳ አደራ ብላለች። ምን እሱ ተበሳስቶ ዳንቴል ሆኗል። እኔ የምልህ አንተን ለጥጠን ብንደኩንህ ዝናብ አታስገባም አይደል? አሽቃበጥክ አይቀር ብዬ የሰው ጸጋው የሥራ ዋጋው ሥራን ያከበሩ በሥራ ከበሩ። በጥንካሬ ተግተው በላባቸው ወዝ የሚደምቁበት ሥራ የሰው ልጆች ውበት። ለወርቃማ ዜግነት ሥራን ሰርቶ ግብር መክፈል ጀግንነት። ጊዜው እጅግ ዘምኗል። ጉዳዩ ቅርብ ሆነዋል። ሥራውን እየከወኑ ጊዜውን ሳያባክኑ በቀላሉ ግብሮን በቴሌብር ይክፈሉ። ከሥራ ብዙ ቴሌብር ሌላም አዲስ ነገር። ያዘዟቸው ዕቃዎች ወደብ ሲደርሱ ከሥራ ገበታው ሳይንቀሳቀሱ የጉምሩክ ቀረጥ ክፍያውን በቴሌብር ይጨርሱ። ቴሌብር ከ23 ባንኮች ጋር ትስስር ፈጥሯል። ከባንክ አካውንቱ ወደ ቴሌብር ገንዘብ በማስተላለፍ የክፍያ ሂደቱ ቀሏል። የቴሌብር ሱፐር አፕ መተግበሪያን አውርደው ይጠቀሙ ወይም ኮከብ 127 መሰላል ይደውሉ። የሀገር ውስጥ ግብር እንዲሁም ወደ ሀገር ውስጥ ለሚያስገቧቸው ዕቃዎች የሚጠበቅቦትን የጉምሩክ ቀረጥና ታክስ በቴሌብር ይክፈሉ። በመላው ኢትዮጵያ ሥራን በክብር የጉምሩክ ቀረጥና ግብር በቴሌብር። ኢትዮ ቴሌኮም። አንቺ ወርቁ፣ እኔ እኮ በቃ በቲቪ ሳይ ስልክ ስለሌለኝ የት ብዬ ላገኘ? አይኔ ክርትት አለ። እኔስ ብቲ በቲቪ ስለማላይሽ ነው መሰለኝ አይኔ ክርትት አለ። አንቺን በመፈለግ እኮ በእናትሽ። ወይኔ ባይገርምሽ አንቺን እያሰብኩኝ የማነባውን እንባ እየቆጠርኩ 7 ዜማዎች ደርሻለሁ። ወይኔ ታድዬ፣ አሁን ገብተህ ትዘፍንልኛለህ? ናግባ። ኧረ አልወጣም። ማነው? አልገባም። የመጥሪያ ካርድ እየበተንኩኝ ነው ያለሁት። ይኸውልሽ ይህንን ለባለቤቶቹ እንዳሰጫቸው እሺ? ራስሽ ትመጫለሽ ከነ ባለቤቱ ስለሚል ደግሞ እኔ እዛው ጠብቅሻለሁ። እኔን ይዘሽ ትገቢያለሽ በራሴ ድግስ። ግባ፣ ማንም የለም። ተጫውተህ ትወጣለህ። አልገባም በፍጹም። ገባ ደግሞ የእግሬ እኮ ባለጌ ነው። በዚህ በኩል እኮ አቋራጭ ካለ ብሎ ነው። የትኛው እግር ነው?
ግራግሬን ነው ናግባ አቤት ወርቁ፣ ምን ጎደለ ደግሞ? ዳድ አሪፍ መላ አገኘሁልህ። ማሽን መጠገን ትችላለህ? ማለት የላውንደሪ። እንደ ማንኛውም አንዳንድ የማሽን ባለሙያ እንደው ገግሜ ልሞክር ይሆን እንዴ? አሉ ስላለ አያቅትህምና። እንዲህ ያለ ነውርስ አልሰራም ነበረ፣ ግን ለድግሱ ብር ጠረረብኝ። ምን እንኳን የጠረረበት ያልጠረረበትም አይደል እንዴ ሲዘርፈን የነበረው። መጣሁ አቡቢ፣ ምን ነው ብቻ መጣ? ወርቁሳ አብሲት መስሎኝ ጥየው መጣሁ። ምን እባክህ የዞረበት ስለሆነ መጥሪያውን ያዙር ብዬ ነው። ብርዬ አባቴ እንኳን ደስ ያለ። እኔ ልጅ ተመርቄ መጣሁ። ላኩረው ሀየ መጣሽ ደግሞ ተመርቄ መጣሁ ትላለች እንዴ? እኔስ የሚያንከራተኝ የሚያሯሩጠኝ እሱ አይደለም። በግቢ አሁን እንዴ እና የት ነው የምትሄደው? ምርቃቴን ጥለህ እንዴ? እሱ ነው የጣለኝ እንጂ እኔማ ምን እጥለዋለሁ? እንዴ ምንድን ነው አላለችም? ምርቃትሽ ነው እና የታል ፕሮግራሙ? የታል ድግሱ? ወይኔ ድግሱ የት ሄዶ ይሆን? እስክትመጪ እኮ እዚህ አካባቢ እየጠበቀሽ ነበር። ወዴት ሄዶ? ወይ ወደ ውጭ ወጣ ብሎ ይሆናል እስክትመጪ ድረስ። አይ ጉድ! እንደው በይ ግቢ ልብስሽን ቀይሪና ጎመን ትቀንጣጥሻለሽ። ቆይ ሲጀመር ድግሱ መሆን ያለበት የምርቃቴ ቀን አይደል እንዴ? ነው ወይስ ምርቃቴን ቋንጣ ልታረጉት ነው? እዚህ ቤትማ ሲጀመር የሁሉም ሰው ቤተሰብ አዳራሽ ልጁን ሲያጅብ እናንተ ብቻ ነበራችሁ ያልነበራችሁት። ወይ መምጣት ነበረብኝ፣ እንደው መገኘት ነበረብኝ። አጎደልኩብሽ፣ እንደው አጎደልኩ። ሲጀመር ቤተሰብ አዳራሽ እንደሚጠራ ለምንድን ነው ያልነገራችሁ? ኧረ እሱንም እኛ እንንገርሽ። ቤተሰብ ይሄ ሁሉ ስራ ትተን እዛ አዳራሽ እንንከራተት። እኔ እኮ እናትሽ በህይወት ስለሌለች እንደዚህ ሎግ ለማ አልሰማሁም ነበር። አሰለፍኝ አልሰማሁም ነበር። የእናታቸው የወይዘሮ አሰለፍን ሞት ነው። አንተ አሰለፍ እኮ ነኝ። ልደፋኝ ነው እንዴ? ወይ ይቅርታለሁ። ሟቺቱ እኮ እኔ እንደው ከወደ ውጭ መስለውኝ ነበር እኮ። እሳቸውማ ከዚህ ምድር ውጭ ከሆኑ ቆይ አሁን ምንድን ነው የሚያስለቅሳችሁ? የመመረቄ ደስታ መቆጣጠር አቅታችሁን አይደል የምታለቅሱት? አይዟችሁ፣ መጣሁ አግዛችኋለሁ። ይጮህልሃል። አንተ ደግሞ እዚህ ምን ትሰራለህ? ይሄ መርዘኛ የሆነ ማሽን የጥሪ ካርዱን መነጭቃለሁ ብሎኝ ሞተሩ አይሰበርም መሰለ። እኔም እዳ ገባሁ እኮ። ናግባ አሁን የት ነው ያለው? እንዴ ምንድን ነው የተበላሸው? የዚህ ቤት ማሽኗ እሷ ነች። ምን ነው ድምጿ አረበሸ? እንዲህ ሶኬቱን ልንቀልልህ? እባክህ አሰሮች ሳይመጡ ይጠግኑኝ፣ ያለዚያ ያባሩኛል። ኧረ ምንም አያሳስብሽ። እንዴ እንደዚህ ማሽኖችን የሚጠግን ምርጥ የሆነ ሰው ነው ይዤልሽ የመጣሁት። ባይሆን አንቺ የምትከፊውን ከእሱ ጋር ተደራደሪ፣ ሌላው ችግር የለውም። ዳድ ቆንጆ ስራን ያገናኘው፣ ስለዚህ ኮሚሽን ምናምን ትሰጠኛለህ። ስንት እንደምከፊው ንገሪው። ለምንድን ነው የምከፍለው? አንተ ራስህ አይደል እንዴ ስትቀዠቀዥ የሰበርከኝ? ራስህ ክፈለው። ምን ማለት ነው ደግሞ? እኔ መጥሪያውን በስነ ስርዓቱ ልሰጥሽ አልነበረ እንደ የፈለኩት? አንቺ መነጨቅሽኝ እንጂ ኃይል ተጠቀምሽ። እንደዚህ ሆንሽ እኮ በዛ የተነሳ ነው። እሱ አይደለም እልህ፣ እኔ መኝታ ቤት ከገባን በኋላ ያለው ነገር በጣም ስትጣደፍ ነው የሰበርከኝ። እንደ አንቺ ምንድን ነው የምታወሪው? እንዴ ለቤተሰቦች አላገልግል እንዴ? ሌላ ቦታ መስጠት ነበረብኛ። በዛ ነው የቸኮልኩት እንጂ ለሌላ ነገር ፈልጌው አይደለም። ምንድን ነው የምትይኝ እንዴ? መጥሪያውን ምን ሆነሽ ነው እንዴ? አልስጥሽ
ማን ነው መጥሪያ ካርዱን አልስተሽም? ከሰጠሃት በኋላ እኮ ነው። አይ ወርቁ፣ ይኸውልህ ለማንኛውም አንተ ሂድና እየሰበርክ ጠብቀኝ፣ እኔ እሷን እጠግናታለሁ። ግን በመጀመሪያ ገንዘብ ተቀብዬ ነው የምሰራው። መክፈል ትችያለሽ? እሺ በቃ ለሱ ችግር የለም። ጎበዝ ነው አይደል? በደንብ ይችላሉ። ደግሞ እንዳያበላሹኝ። አይ ከተበላሸሽማ ቆየሽ አይደለም እንዴ? ግን ጥገናው እንደ ሰው ነው እንደ ማሽን ነው? አይ እንደ ማሽን አድርግላት። በኋላ እንደ ሰው ጠግና ደግሞ ስራ ላይ ብትለግምስ? ወይንሸት ጋር ሄደህ ትልቁን ጠረጴዛ ይዘህልኝ ና ጎሽ። ኧረ በእናትሽ አልሰማሽ። ገና ለገና ስላልተማርኩ የተማረ ሰው ተላላኪውኝማ አልኖራትም። እንደ አዲስ ነው ወጥቼ ህይወትን የምመሰርተው። እንዴ እዚህ የተስተካከለ ህይወት መስርተህ እየኖርክ አይደል እንዴ? ውጭ ሄደህ ለምን እንደ አዲስ ትመሰርታለህ? ውይ አቡዬ በእናትህ በዛሬ ቀን ብቻ ልትሄድ እንዳይሆን። የመላላክ ሩጫዬን ጨርሻለሁ። በቃ መላላኩን በእርምጃም ቢሆን አድርጋ። እስከ ዛሬ ለፍወት አንቺ ለቁም ነገር እስክትበቂልኝ ነበር። ይኸው አሁን ፈጣሪ ልፋቴን ቆጥሮልኝ ለቁም ነገር በቅተሽልኛል። ከአሁን በኋላ የራሴን ህይወት ነው የምመሰርተው። ወሬ አለበት። ይሄን ጊዜ ምግብ ተሰርቶ ቢሆን ኖሮ ከኪሽን አትወጣም። ኧረ በእናትሽ ንብረቴን መልሽልኝ። የጎዳና ህይወት ለእኔ አዲስ አይደለም። እሺ ደግሞ ማንም ሰው ከጉዞዬ አያደናቅፈኝም። አደናቃፊን ማን ያደናቅፈዋል? ስራ መሸሽ ነው አይደለ? አንተ ምን ነው? ምን ሆነሽ ነው? ወይኔ ድግስ የጠራናት መስሏት እኮ ነው የመጣችሁ። ጀመረ ድግስ አልጠራንሽም። ሲቀጥል ደግሞ ድግሴ ዛሬ አይደለም አውቃለሁ። እሺ ለራሴ ከፍት ብሎኛል። ምን ነው? ምን ሆንሽ? ቤተሰቦቼ በአጠቃላይ የምርቃት ቀኔ ሲደርስ ጠብቀው ውጪ ሄዱ። በዛ ላይ ደግሞ ብለው ነይና ባዕድ ሀገር እንደግስልሽ ይሉኛል። ደግሞ በምርቃት ቀኔ ባዶ ታቅፌ መቀመጥ አልቻልኩም። ቤቱን ለምንድን ነው የምታቅፊው? ናፍቆሽ? አንቺ በገዛ ሀገርሽ ላይ ሆነሽ ነው። ሳምዬ ግን በሰው ሀገር ላይ ባይተዋርነት እየተሰማው ምን ጌታ። በቃ ችግር የለም እዚሁ ሁኚ፣ አንድ ላይ ከሷ ጋር ይደገስልሽ። እውነት? እሺ ግን ገንዘቡን ላኩ በያቸው ነው። አያስፈልግም? ያስፈልጋል። ይላል ገንዘቡ እኮ ችግር የለውም። እኔ ሰው ነው ያስፈልገኝ። እና እየደወልሽ አጣሪም ሰው ከሆነ አቡ ጨርሰናል አይደል? አሁን መሄድ ትችላለህ። ወዴት? ማን ከእናት ከአባቴ ቤት እንደሚያፈናቅለኝማ አያለሁ። መጣችልሃ ሊበ ወጣና ነው ምንድነው እየሰራ ያለው እንዴ? በሉ እንግዲህ ስራዬን ጨርሻለሁ። ቀሪ ብሩን ስትድኝ ትከፍያለሽ። አደራ ይሄንን ከፈታሽው አይገጥምልሽም፣ እንዳትፈቱ። ኧረ እባክህ እንዴ ምን እያደረክ ነው? ዳድ ጫማን የምታስር መሰለ እንዴ? እንዴት ነው ክሩና እንዲጥብቅ ያደረከው እንዴ? በላውን ፍታኝ። እሺ ነው አሁን ስማ፣ ውልቃትና ስብራት ድጋፍ ይፈልጋል። እዚህ አካባቢ ደግሞ ካንተ የተሻለ እንጨት ስለሌለ ደግፍ አድርጋት ብዬ ነው። ጋሺ ሰዎቼ ከመጡ ይገሉኛል። እባክዎ ከሌላ ነገር ጋር ይሰሩ። ይሁን ደስ ባለኝ። በቃ እኔም ፍታኝ። ግን ማሽን የሚጠገነው በማሽን ስለሆነ እሱን አብሬ እንዲህ ማሰሬ አንቺን ይጠግንሻል። ምን ነው በቀረብኝ ነበር። ራሴ ላይ መዘዝኩ። አሁን ምንድን ነው የማደርገው? የምታደርጊውን ማጨረሽ። አሁን የቀረሽ አረፍ ማለት ነው። እንዲህ ማሰሪያ ጥሩ ነው። ማሰሪያም ጥሩ ነው። ምንድነው ይሄን ያህል በትዳር ያስተሳሰርከ መሰለ እንዴ? አልመሰለኝም። በሉ ሰላም ሁኑ። እንዴ የት ምርቃትስ? ምርቃቱ ላይ ላልገኝ ነው እንዴ? እንዴ ቀኑ ሙሉ የሷን አጥንት ስገጥም ሉል ነው እንዴ? መጀመሪያስ ልትገጥም ገብታ አይደለም እንዴ ያወለካት? ይቅርታ ከምቀሰቅስሽ ብዬ እኮ ነው። እና አሁን በህልሜ መምጣት ነው? አይ ቃሽተሽ ነው። ትጠጊልኝ? እሺ እና እኔ የት ልተኛ? ምን አቅልሃለሁ? ችግር የለውም በቃ መኪና ውስጥ እተኛለሁ። እና ብርድ ልብሱን ወስደው እኔ ምን ለብሼ ልተኛለህ ነው? በቃ ብርድ ልብሱን መኪና ውስጥ ላድርገውና እኔን ለብሰሽኝ ትተኛ።
ተጫዎች። እሺ። መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ፣ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ከኢትዮ ቴሌኮም